ትጅተኝና ነኝ ወይ ታጠቢ በኋላ ተኛለሁ አንደኛዬን አዳሩን አይቼው አዳሬን ምን ሰራድራለሁ ብለህ መተኛ ነኝ እንዴ ይላል አዳሩን አይቼው በጣም አዳሩን አይቼው እኮ እኛ ህመም ላይ አረቆ አዳሩን አይቼው ታከማለ ተወደሙ እንትን ተብለታቃል ነቃ ብለተኛ ተብለታቃል ማዘሩን ማለት ግራ ነው የሚገባኝ ነቃ ብለተኛ ነቃ ብላችሁ ተኙ ትላለች ማዘር በጣም ብዙ ጊዜ እንደዛ ትለን ነበር ይቻላል እንዴት ነው ይሄ ኮንሺየስ ሆናችሁ ታኙ ለማለት ይመስለኛል ተግብረሹ ታውቂያለሽ ኮንሺየስ ያለበስ ምንድን ነበር ምንም ይሄ ብዙ አይነት ነገሮች ተፈጥረው ቤት ውስጥ አልሰማም አሁን ግን በጣም እሰማለሁ ንብረት አፍርተሻል ማለት ነው ወደ ስንት ይጠጋል አይ ቤት ይቁጠር ደማና ከሰከሰ ነው በቃ እንዴ ቤት እየዞረ ሲቆጠር ቤት ይቁጠረው እንጂ አሳሳቢ ነው ቤት ይቁጠረውስ ቤት ይቁጠረው ማለት ያው አንዳንዴ ለምሳሌ ስንት ልጆች ወልዳል ምናም ሲባል ድሮ አይነገርም ይሄን ያህል አይባልም ነበር አረ ለምን ቤት ይቁጠረው ነው የሚባል ያው ልጅ አይቆጠርም ምናምን ገባህ ነው ወደ ሁለት የሚጠጉ ስትል ባሮክን ገና ሁለት ሙሉ አልሆነም ነው አልሆነም ገና ነው 7 አመት ስላልሞላው ይሄንን ያየዋል እንደሰው 7 አመት ስላልሞላው ነው እንደሰው ማስቆጥሩኝም ነበር ጭራሽ ነው የሚለው ምንም አትገላምጠኝ እኔ ያው ምናገር ነኝ እና ደህና ነህ ግን እንዴት ነህ እግዚአብሔር ይመስገን ተስማምቷል አንተ እያጎመራ ነው በየሳምንቱ አረ በስመ አብ ክብሩን መድኃኒዓለም ይመስገን እውነት ነው የተመሰገነ እውነት በጣም ነው አንቺ ራሱ ያማረብሽ አሜን በይ እንጂ አይ ሆዲሽን ምን የባሰው ነገር አለ አይ ሆዲን አልባሰው ግን እንደዚህ ያጋጥሞ ያክል ምን ነገር ሲደነቅ አመሰግናለሁ ማይል ሰው አይ ተወባክ ምን አሁን እንደ ነገሩ እኮ ነው በጣም ኢነርጂ ሉዝ ከሚያደርጉት ሰዎች መካከል ሰላምታ አጸፋው የማይመልሱ ምስጋና አጸፋው የማይመልሱ በአጠቃላይ ሪአክሽን ላይ ሙት የሆኑ ሰዎች አሉ ማለት ለምንም ነገር ማይደንቃቸው ዝም ብሎ የሆነ ስልም ማለት ልፍት ስልምልም የሆነ እኔ ግን እነሱ እንዳሉ ሆኖ እነዚህኞቹ ግን ሌላ ቴንሽን ስለሚፈልጉ ነው ባይ ኦኬ ምን ባክሽ እንደ ነገሩ ኢኮኖሚክስ ብዘነጥ ደግሞ በጣም አምራለሁ ይላል ኦኬ ጋብታ ተጠጥቻለሁ ይሄ ማለት የፈለግሽው አንቺ በጣም አምሮብሻል ስለሽ አስበዋል ብዘነጥ ኖሮ ደግሞ በጣም አለው ሰብቴክስት አለው ማለት ነው ምንም ጥያቄ የለውም እኔ በጣም ማለት ብዘነጥ ኖሮ በጣም ቆንጆ ነኝ እንዲሁ እንደ ነገሩ ግን እንደኛ አደነከኝ ነው እንደው ስደውልልኝ እንደው የድረስ የለም ሰዓት ለማብቃት 7 ሰዓት ቁጭ ብለሽ ተዘጋጅተሽ መርጠሽ ምናምን ትመጪና 7 ሰዓት ነው አንቺን አይደለም 5 ሰዓት ነው የተዘጋጀው ኦኬ አንቺ እንዴት ቀነሽ አንዳንድ ሰዎች አቴንሽን ሲከሮች ማለት ነው የምር አሉ ለምሳሌ የሆነ በጣም የሚያምር ስልክ ወይኔ ይሄን ስልክ ገዛው እንዲያምር ምን ባክሽ ከውጪኮ የሆነ የተሻለ ስልክ እያስላኩ እስከዛው ድረስ ነው ይሏል እንዴ እሺ ግን አመሰግናለሁ ነው የሚባለው አሪፍ ነው አይልም እንዴ አይሉም ብዙ ነገር በቃ እንደዚህ በጣም በቃ ፍጹም ጠማማ የሆኑ ሰዎች አሉ እያንዳንዳችን የምናቃቸው ሰዎች አሉ በዙሪያችን እርግጠኛ አሉ አንድ ሰው አይጠፋም እንደዚህ አይነት ሰው ተቃራኒ ሰው ለምሳሌ ሄደህ ምግብ ወይ እንደ ነገሩ እኮ ነው የሰራውት እንደው ግን በቃ ብሉ ምናምን እንዴት ነው እንደ ነገሩ የተሰራ ምግብ ለእንግዳ የሚቀርበው እንደ ነገሩ እንኳን ቢሆን እኮ የሰራው ቆንጆ ነው ምናምን እያልክ ነው እየበላ ነው እየጋበዘሽ ነው እንደ ነገሩ ነው የሰራው ተብሎ ይጋብዝሻል አስበውበት በጣም ብዙ ቅመማ ቅመም ኢንቨስት ተደርጎበት የተሰራ ምግብ ግን እኔ በጣም ባለሙያ ነኝ ስራዬ በየሰራው ኖሮ ደግሞ ቢሆን በጣም ያምር ነበር ጉራ ነው ያው በምንድነው በወርቅ የተለበጠች አመድ ነችና እንደዛ ነው ግን አመሰግናለሁ በጣም አምሮብሻል ስላልከኝ ደስ ብሎኛል good አይ አስታወሽኝ ዙሬን የምር በጣም እንትን አልኩኝና አቴንሽን የሚፈልጉ ሰዎች ግን አይነቃባቸው በእነሱ ቤት እኮ አይነቃባቸው አልተነቃባቸው እሱን ነው የምልሽ አንዳንዶቹ ደግሞ ትህትናን በተለየ መንገድ የመረዳት ነው ችግሩ ምንም ነገር አለመቀበል ኃጢአት ይመስላችኋል ይሄ እንትን ነው በቃ ልታይ አይደለም እኔ አረደበቀ ብዬ ነው ግን አይገናኝ ለብሰውታል ማለት ፊታቸው ላይ እንደዛ አድርገዋል ምናምን ነው ውጪ ስትባል አልወጣም እኔ ያምር በቃ እንደዚህ አይነት ነገር ያበሽቀኛል ከዛ በቃ ደግሞ እንዴት ነው አንዳንዴ አስቴት ይጠይቁና ግን የሚፈልጉት መልስ አለ
ለምሳሌ ፀጉሬን ግን እንዴት ላድርገው ላይ ይጠይቋል ሴቶቹ። ወይ ይሄ ስታይል ካንቺ ፊት ጋር አያምርም እንደዚህ ያድርጊ ምሳይ ያምርብኝን ማታና ተረጋወቅሽ ለምጠይቂኛለሽ ካንቺ ባላቅም ነው እዚህ ያለኝ ካላወቅሽ ዝም በያ ምናለች እስኪ ንገሪኝ። እኔ የምር ስላጋጠመኝ ፀጉር ፍሪዝ ብዙም አያምርባትም እና ፍሪዝ አድርጋ እንዴት ነው ትንሽ ሰብሰብ አድርጊውና ወደ ላይ አስይው ፍሪዝ ብዙም አያምርብሽም። የሚያምርብኝን ማቀው እኔ በጣም ነው የሚያምረው አይገርምሽም? ታዲያ ምን ትጠይቀኛለች? አንዳንዴ እኮ ይኸውልህ ስትጠይቅ በግልጽ እንዲነገርህ ነው አይደለ? ለምሳሌ ቤት ውስጥ የሚያልቁ ጉዳዮችን ጨርሰን ውጭ መውጣት አለብህ። አንዳንዴ ይኸውልህ መሀል አደባባይ ላይ ማለት ነው እንዴት ልብሴ ግን ጥሩ ነው ምናምን የሚለው ጥሩ ባይሆንስ በቃ ሂጂ እንጂ በቃ ለብሰሽው ነው የወጣሽው። ቤት ውስጥ ያለን ሰው ነው መጠየቅ ነው። ቤት ውስጥ ገና ፕሪፓሬሽን ላይ ያለች ከሆነ የምትኖረው መስታወቷን ማየት ምቾቷን ምናምን ቼክ ማድረግ ነው። ከዛ ውጪ አስተያየት ሰጥተህም በግልጽነት ሲነገርህም ደብሮ አይሆንም። ገባህ አይደል? አይሆንም። አንዳንድ ጥያቄዎች ዮብ መልሳቸው ቀድሞ ይታወቃል አይደል? አዎ። አሁን ለምሳሌ አጠያየቋ እንዴት ነው ማለት መሀል ላይ ቆማ ነው ወይስ 80% እሷን እንድትደግፊያት ሆና የምትጠይቅሻለች ብዬ እንደዛ ሲሆን እንደሚገባው ሰው ነው። እኔ አይገባኝም። ገባ አምሮብኛል አይደል ካልኩሽ አምሮብኛል አይደል ካልከኝማ አምሮብኛል እያልከኝ እኮ ነው። አዎ ካውጭ መልስ የለው ካልኩኝማ ይሄ ጥላቻ ነው እንግዲህ። ግን እንዴት ነው ይሄን ልብስ ልልበሰው ወይንስ ሌላ ልቀይር? ቀይሪ። አይ ቀይር ካለብህ ቀይር እላለሁ። አይ ይሄን ነው ታዲያ ለብሰው ሄዳ እኔ ምን አገባኝ? ያገባኛል እኔ ገባ። ሰዎች እንትን ይፈልጋሉ አይደል? አረጋጋጭ አካል የሆነ መስካሪ ነገር እንትን ነው ብዙ ጊዜ ለጥፋታችንም ይሄ ምቹ የሆነች ምክንያት እንፈልጋለን። ለስህተታችን ለሁሉም ነገር ጥሩ ነገር ስናደርግ የበለጠ በቃ እንዲወራልን እንፈልጋለን። እንደዛ ግን አደረኩ እንደው አጠፋ ይሆን እንደ ይለዋል ይገባሃል እኮ ጥሩ ነገር እንዳደረጉ እነሱ የማሉ ያልሸት እኔ እንትን ነው ይገባሃል። በቃ አንተም ታውቃለህ እነሱም ያውቃሉ ማንንም ያውቃል ጥሩ ስራ እንደሰሩ። ግን ጩኸቱን ይፈልጉታል መስካሪ። ለምሳሌ በቃ በፈለጉት ልክ ካልተወራ ያደረጉት ጥሩ ነገር ማለት ነው። እኔ ምን ሾፕ ያደረጉ እንደው ግን አጠፋው ይሆን እንግዲህ አስታውስሽ ማለት ዝም አልሽኝ ሾፕ ንገሪኝ። እንደዛ ነው ገባ። እና እንደዚህ አይነት ሆነ ተብለው የሚደረጉ ነገሮች ደርሰንባቸዋል። ተደርሶባቸዋል። ባይዘው የእንትንም ራሱ ማለት ለምሳሌ ላንቺ የሆነ ፌቨር አድርጎልሻል ወይም ፌቨር ባያረግም ጀስት በቃ የዕለት ዕለት አክቲቪቲ ነው ግን አከናውኖታል። የዛሬ ዓመትም ይሁን የዛሬ ሳምንት በነጋታውም ይሁን ካንቺ ጋርም ሆነ ከሌሎች ሰዎች ጋር ምናምን ይሁን እንደ 2 ነጥብ ያነሷታል። ትዝ ይልሃል እንትኑን የገዛለት ምልክት ያደርጉታል። እንትን ነው የሚያደርጉት ይሄ ከገዛም በኋላ አሁን ለምሳሌ መኪና ገዛሁልህም ጥሩ ነገር መመኘት ጥሩ ነው። ገዛ እንዳትረሹ ለታሪክ ይቀመጣል። አትሽኮርመኝ በስርዓት መልሽ አስበው። ከዛ አንተ መኪና እኔ ገዛሁልህን ቀይረ በጣም ሌተስት የሆነ በቃ ዘመኑ ላይ አለ የተባለ መኪና ገዝተህ ታሪክ እኮ ተቀይሯል። ግን መቼም ምንም ቢሆን መነሻህን አትረሳም። አንተ አትረሳም። እውነት ነው። ግን ኤኒ ታይም ኤኒዌር ይወራልኝ ስትል ያ እኔ ካልኩኝ ከባድ ነው። ከዛስ ምን ይፈጠራል መሰለህ? ምን ይፈጠር ትልልቅ ሰዎች ላይ ዝም ብለህ እስኪ አስበው። ትልልቅ ሰዎች ላይ የቢዝነስ ሚቲንግ ይዘን ምናምን ነገር አስታውሳለሁ። ለመጀመሪያ ጊዜ ላማኑ ያቺ ዴክስ ገዛ እዚህ ጋር ብቻ የምን አሉ በዚህ ደረጃ ያላደጉ ነገሮች አሉ። አንዳንድ ሰዎች አሉ ያዋረዱ እየመሰላቸው በጣም የሚሳሳሱ ወደ የሚያዝባቸው። ለምሳሌ ማንም ሰው ከዜሮ ተነስቶ 0.5 እያለ ነው። ህይወት እንደዚህ በቀላሉ እንዲህ ከፍ የምትልባት ነገር አይደለችም። ትወድቃለህ 10 ላይ ደርሰህ መልሰህ 0 ላይ ልትገባ ትችላለህ ምናምን። ግን ደግሞ አሉ ደግሞ ስቴፓቸውን ጠብቆ የሚሄዱ እድገቶች ደግሞ አሉ። ሁሉም ይሄ በጊዜው ሲሆን የሚያምሩ
ግን ምን ይሆናል መሰለህ አሁን አንዳንድ ሰው ድሮ ያሳለፍከውን መጥፎ ነገር እንደዚህ ሜንሽን ያደርግብሃል ነገሮች ያወጣዋል ምናምን ያስገባዋል በቃ አንተ ከትልልቅ ሰዎች ጋር ሆነ ወይ ያንን ሰው ከሌላኛው ሰው ጋር ታስተዋውቅ ስትሄድ ያኔ እኮ እንደቀላል ስለሆነ ያኔ እኮ ይገርምሃል እሷ እንዲሆነ እንደዛ ያጋጠሙኝም ነገሮች ስላሉ ነው ኦኬ ፐርሰናሊ እኔ ላይ ያለፈን ነገር አንድ በቀድሞ ስርዓት ሴት ጓደኞች ነበሩኝ አሁን ሴት ጓደኛ እንዴት የለሽም ምናምን የሚል እሳት አገባ ውስጥ መግባት አልፈልግም ኦፊሻሊ ሴት ጓደኛ የለኝም እና የሆነ አጋጣሚ ላይ ያው አብረን የተማርነን ምናምን በጣም በቃ እንዴት ልበልህ ጓደኛ ነበርን ከዛ ከሆነ ሰው ጋር አስተዋውቃት ወሰድኳት እና ያው ገባ የኮሌጅ ተማሪ ስትሆን በተለይ ደግሞ በራሴ ጥረት ላድርግ የምትል ሰው ስትሆን ምናምን ይሄ የቤተሰብ ድጋፍ አልፈልግም ማንንም ሰው እኔ ሰፖርት ማድረግ ግዴታው አይደለም ራሴን በራሴ ይሄ ለኔ የሰጠው ቻሌንጅ ነው ብለህ ምናምን የምትጨረጨር ሰው ስትሆን አንተ ደግሞ አስተማሪም ስለነበር በደንብ ታውቃለህና የምታሳልፋቸው ነገሮች ዊርድ የሆኑ ነገሮች ይኖራሉ ያን ያህል ደግሞ ደስ የሚሉ ይሄ በሰዓቱ ላይ ሞመንቶች ያንን ቢግ ዲል አድርጋ ከሰው ጋር ያስተዋወቋት አወራችሁ ምን ካለፈ በኋላ ተሰብስበን ይሄ ከክላስ በኋላ እኛ መጀመሪያ ነገር ኮስቲ ነበር የምንማረው ትምህርት ታውቃለህ ብለህ አንዳንድ ነገር ብር የሚያስወጣ ነው ከዛ ሰርተ ቤት ኪራይ ከፍለህ የትምህርት ቤት የወራዊ ክፍያ ከፍለህ የራስን ወጪዎች አውጥተህ ምናምን ነገር አይበቃህም ለመቀናጣት አይበቃህም ግን እዛ ሞመንት ላይ ደግሞ መገኘት ትፈልጋለህ ያው ወጣትነት አለ አስራዎቹ መጨረሻ አካባቢ ነበርኩ የዛን ጊዜ ባይዛዊ እንደዛ ነበርኩኝ እኮ ትልቅ ሰው ነበር መስላል ከዛ ታደርጋለህ እነሱ ሼር አድርገው ምግብ ሁለቴ ነው ያ ነገር ሀፕን ያደረገው ምን ሆነ ሼር አድርገው እንደዚህ ጀማ አለን ይሄ አሁንም አለ ቡድን ነገር ነው እነሱ አሁን እኔ መጀመሪያ እንደውም ከቡድኑ ወጣው ቡድኑን ሳይሆን እንዲህ በጀማ መንቀሳቀስ እና እኛም እንደዛ ነበርና እየበሉ እኔ ማለት ሼር ማድረገው ብር አልነበረኝም በሰዓቱ ከዛ ነይቢ ምናምን ሲሉኝ አይ እኔ አልበላም ግን እስኪ አጉርሱኝ ምናምን ብዬ ይጎረስኩኝ ያቺ ኖቲስ አረጋቻት በሰዓቱ እኮ በቃ ጀስት ይሄ ምንድነው ፈን ነው ጓደኝነት ነው ምናምን ማንንም እርግጠኛው የምነግር ነገር እኔ አሁን አንዳንዶቹን በግል አገኛቸዋለሁ ማንንም ያንን ይሄ ቁም ነገር ብሎ አስቦት ይዞት ምናምን አያውቅም ግን ያንን እንደ ትልቅ ኢሹ እንደ ትልቅ ኢትዮጵያን የማዋረጃ ታሪክ ማሳነሻ ለልጁ ስትነግረው እኔ ቀድሜ ነግሬዋለሁ ወይኔ በላቸው ማለት እኔ በጣም ከሆነ ሰው ጋር ክሎዝ ሆን ማለት ነው ደስ ይለኛል ያለፉ ነገሮችን ማውራቴ ገባ እንደዚህ ከሆነ ምናምን በነገሮች መሳቅ በጣም ደስ የሚለኝ በተለይ ራሴ ላይ ሙድ መያዝ በጣም ነው የምወደው አውርቻለሁ ምንም አልመስልም ከዛ ግን ጀስት አንቺ ያለሽ ነው ግን እሷ ያለውኝ እኔ ባለሁበት ምናምን ልክ እንደ ቀልድ አስመስላ ግን ደግሞ እዛ ላይ በጣም የዛን ጊዜ እኔ አሪፍ ፋይናንሻሊ ምናምን ጥሩ የሆንኩበት በቃ የሆነ አሪፍ የሆነ ስራ ያለኝ እንደዚህ ገመድ እንደመጎተት ነው የተጠቀመችው እና የሆነ የሚደብራት ነገር እንዳለ ነው ግልጽ የሆነው ገባህ አይደለ ከዛ በቃ ያው ግን ሲያልፍ ማለት እሷ ከተናገረች በኋላ እሷ ስትሄድና ትስቅበታለህ ይሄ ምንድነው ልክ አይደለም በቀልድ ያስመሰልን ይሄ ወይ በግልጽነት ሰበብ ሊሆን ይችላል ወይኔ እኮ እንደው ሳላስበው ነው ሆዴ እኮ ባዶ ነው እንደው ከተናገርኩ በኋላ ነው እንጂ በሚለው ሙድም ቢሆን እኔ አልስማማ በዚህ ምናምን በምንም አይነት ሙድ ቢሆን ለምን እናገረው ነገር ጥንቃቄ ካላደረግን የሰው መሳቂያ ነው የምንሆነው ፋይናሊ ለምን መሰለ ማንንም ምንም አያገባውማ ስለማያገባው እኮ ነው አሁን ምን መሰለ እኔ ለራሴ ራሴን ችዬ የምኖር ሰው ነኝ ገባህ አይደለ እያንዳንዷን ነገሬን እንዴት እንዳመጣዋት እንዴት ምናምን የማቅሰው ነኝ ስለዚህ ማን ነው እኔ እንዴት ነው እኔ ልትሰብረኝ የምትችለው በጣም ብዙ ሰዎችም አሉ እንደዛ ብዙዎቹ የሰራላቸው የሚመስለኝ ኢንዲፔንደንት ሲሆኑ ማለት ማን ነው ዲፔንድ ሲሆኑ ሶሪ ዲፔንድ በሆነ አካል ላይ ለምሳሌ አንቺ በዛ ወቅት ብቻሽን ስለሆንሽ ኦኬ ለጊዜው ይሰራላቸው በቃ አንቺ ነሽ ያለሽው ሶ አንቺ ብቻሽን ቆመሻል ግን እሷ ይሰራል ብላ አስባ የነበረው የሚመስለኝ ለዛ ሰው ባትነግሪው ኖሮ ከዛ ሰው ጋር ያለሽ ግንኙነት በዛች ንግግር እኮ የሆነች ፍሬ አፍርታ እኮ ብሬክ አፕ ሲሆን አንቺ ዊክ ልትሆኝ ነው ፌል ልታረጊ ነው
ነው። ግን የመጀመሪያው ፖይንት ምን መሰለህ ባልነግረውም ራሱ እኮ ያን ያህል ትልቅ በመንገሬና ባለመንገሬ መሀል ልዩነት የለውም እኮ። እንዴትስ ኖቲስ አደረገችው? ምን መሰለህ ይኸውልህ በሰዓቱ አሁን እኔ ጥሩ ኦኬ በግልጽነት የነገርሻትን ሚስጥሮች ቀን ቆጥራ አወጣችሁ ነው? ይሄ እኮ ሚስጥርም አይደለም እኮ በቃ ሁኔታው ላይ የተደረገ ነገር ነው። ገባህ አይደለ? በቃ ሁኔታው ላይ የሆነ ነገር ነው። በቃ በሰዓቱ ሳንቲም አልነበረኝም። እነሱ እየበሉ ነው እንብላ ሲሉኝ ቁጭ ብዬ ከበላው ሼር ማድረግ አለብኝ። የተማሪ ላይፍ ታውቀዋለህ። ኧረ በልተሻል አንቺ የምትባልበት ታይም ነው የምንተፋፈርበት የምንከባበርበትም እድሜ ላይም አይደለንም የኮሌጅ ተማሪ አግኝቼሻለሁ። ከዛ ግን ምንድነው በሰዓቱ እኔ ይኸውልህ በጣም ጥሩ ላይ ነኝ። ይሄ የህይወትህን ያንን ላይፍ የተማሪነት ላይፍ ፖይንት የምታገኝበት ተይ ካሜራማናችን በጣም ለየት ከሚያረጋት ባህሪዋ ኢትስ ኖርማል ነው የምትልሽ። ዩና ላይፍ ነው። እሺ እንትን ነው ያለውበት ሁኔታ የሚያስደነግጥ ሁኔታ ላይ ነበር። ያው አንተም ታውቃለህ። እና ይሄ እኮ በቃ እንዴት ነው ከመጀመሪያው አልነበረም ለማለት ይመስላል። እኔ የኔን እንደምሳሌ ያነሳሁት ያው ለወሬያችን እንዲመቸን ብዬ ነው እንጂ ያን ያህልም ይሄ ከትልቅ ነገር የሚቆጠር ጉዳይም ሆኖ አይደለም። ግን ያንን ነገር ባልናገረው ምንም ማለት አይደለም። በጣም ብዙ የሚደባበቁ ነገሮች አሉ በምድር ላይ። ገባህ አይደለ? በቃ እንደውም በጣም እኔ አድናቆት ነው ሊቸረኝ የሚገባው የነበረው ለምሳሌ ማንም ሰው በራሱ ጥረት ታቋል የኛን ሀገር ኑሮ የኛን ሀገር ፍላጎት ማለት እያንዳንዱን ነገር በፈለክ ቁጥር የምታወጣበትን ገንዘብ ታውቃለህ። ከዛስ ራስህን ችለህ ያንን አሸንፈህ